ስለተጫወትሽብኝ ግን በጣም ነው እሺ ማመሰግነው። እሺ ወዴት ነሽ? ቦታ መቀየር አለብኝ። መኖሪያ ነው? መሞቻም ጭምር። እዚህ መሆኔን አውቋል። ይሄን ደግሞ አቃጣሪዎቹ ነግሩታል። እንዴ ቆይ እኔስ? አንተ ምን? እኔንም ይዘሽኝ ሂጂ። እንዴ ወዴት? ወደ ምትሄጂበት። አንተ ልጅ ከኔ ጋር አብረ መሞት ነው የምትፈልገው? እና መግቢያ መውጫዬን እየተከታተሉ የገዛ ቤቴ ላይ ይድፉኝ። እኔ አንድ ለእናቴ ነኝ፣ መኖር እፈልጋለሁ። እና እዚህ ቤት ማናባ ግባለ? እድሌ ነዋ። በቃ ከእድል ጋር ኖር። እድልህ ያስመልጠ እንደሆነ አይሃለሁ። የመጣው ይምጣ፣ እኔማ አልሸሽም፣ አብሬሻለሁ። አንተ ልጅ ተው ሞትህን አትጥራ። አርቶ ሞተ ተብሎ ታሪክ ከሚነገርልኝ የመጣው ይምጣ፣ እኔማ አልመለስም። አንተ ልጅ ለምንድን ነው ድርቅ የምትለው? በቃ ወስኛለሁ፣ አትከራከሪኝ። ምን አገባኝ? እንደዛ ካልሽኝ ግን በቀን ከመውጣት በማታ መውጣት አይሻልም? ምንድነው ምስቂው? አንተ ግን እንደዚህ ፈሳም ነህ? የምን ፈስ? እባክህ እኔ ስቀልድብ ነበር። ምን እየቀለድሽ ነው? አዎ። በጣም ነው የምታሳዝኙ፣ በጣም። ቆይ ይሄ ልብ ይዘህ ነው የምትኖረው? ፍርሃት እኮ ሰው ቢሆን በቃ ቁርጥ አንተን ነው። ብፈራስ? እኔ ምኖርለት ሰው አለኝ። እና እኔ ሰው ስለሌለኝ ያልፈራሁት? ባክሽ አንቺም ሸሽተሽ ልትጎበልኝ ነበር። ለማንኛውም ስለተጨነቅልኝ አመሰግናለሁ። እዚህ ትወናይ ስንት ይገባኛል? ጥሩ ነው። ብትወዳደሪበት ዋንጫ አሸልምሻል። ስለተጫወትሽብኝ ግን በጣም ነው እሺ ማመሰግነው። አንተ የምርህን ነው? ከዚህ በኋላ ግን ሄኖክ ከዚህ ቤት ይመለሳል ብለሽ አስበሽ ከሆነ እርምሽን አውጪ። ይኸውልህ እንደ ትላንትናው በር ላይ እንዳላገኘ። ደህና ሁኚ። አሁን ግን ይገባሃል። ያንቺን አላውቅም የሚሰማሽን ለተቀንሯል የኔ መላመድ መውደድ እያደረጀው ላንቺው ተሰጥቷል ቀኔ። አንተ ግን ሰው ይናፍቅህማ። እኔን ነው? 15 ቀን ሙሉ የጠፋው ምን ሆነ ነው? ይቅርታ እንተዋወቃለን? ኡፍ በእናትህ አትቀልድ። አልቀለድኩም። እንተዋወቃለን? አያምርብክ ምንም አታሹፍ። ይቅርታ ምንድነው ከኔ የምትፈልግ? ገና ለገና አሽፎብኛልሽ ብለህ ነው? ይቅርታ ሰው ተሳስተሻል። አንቺ ያምሻል? ጤነኛ አይደለሽም? ምናልባት ሐሳብ ላይ ከሆንክ እንድትነቃ ብዬ ነው። ምናልባት አንቺም ሐሳብ ውስጥ ከሆንሽ እንድትነቂ ብዬ ነው። እሺ ይቅርታ። ሂድ በእናትህ። የምር ግን የሚያምሽ አልመሰለኝም ነበር። በእናትህ አሁን ከመንገድ ይዘርበል። የምር አንቺን ለማስደንገጥ ነበር የሰነዘርኩት። ደንግጫለሁ። በቃ አሁን ታሳልፈኛለህ? ወይ ምንድነው የምታካብጂው? ያን ያክል አሞሽ ነው? እንዴት እንደማያም ላሳይህ። አይ አሁን አየሁ። ብድሬን ካልመለስኩ አንተን ቆሞ ማናገር ሽንፈት ነው የሚመስለኝ። ዊን ዊን እኮ ነው። አንቺም መታሽኝ፣ እኔም አጮልኩሽ። ብድሩን የማይመልስ ልጅ አይወለድ አይደለም የሚባለው? ለልጅ ግን እንዲህ አይነት አባት ነኝ ብለህ ትነግራለህ? ኧረ እኔ ልጅ የለኝም። አሁን ይኖርሃል። አልገባኝም። ሄኖክ 15 ቀን ሙሉ በጠፋህ ጊዜ የተፈጠረ ነገር አለ። ምን? ነፍሰ ጡር ነኝ።
በቀደም ካሾፍሽብኝ በኋላ አንቺን ማመን እያቃተኝ ነው። አሁን ግን ይገባሃል። እኔን ባሰብኝ በሰላም ነው አጣርፈሽ የጠራሽ? አላመንከኝም አይደል? አንቺ የምርሽን ነው እንዴ? እንግዲህ ተፍረድ። ምንድነው የምፈርደው? ውሸቴን መስሎህ ነበራ? ይሄ ውጤቱ። ቆይ ምን እንደተፈጠረ ባልገባኝ ሁኔታ እንዴት ነው እንደዚህ የምትይኝ? እርግጠኛ ነህ ምንም አልተፈጠረም? ተናገራ። ምንም አልተፈጠረም? ታዲያ በአንዴ እንዴት? እኔም ግራ ገብቶኛል። የሆነ ያልነገርሽኝ ነገር አለ? ከባለቤቴ ጋር በቆየንባቸው ጊዜያቶች ውስጥ በመካከላችን ምንም ፍሬ አላፈራንም። እና እኔ ምንድነኝ? ከባለቤቴ ጋር ከተጣላንባቸው ጉዳዮች አንዱ እኔን ካገባ በኋላ በልጅ እንዳልተባረክን ነው የሚያስበው። ልሰርቅ ከገባሁበት ቤት በልጅ የባረከኝ እኔ ማን ነኝ? ምን አልከኝ? ወዲህ ነው። እኔማ ማውቀው መውለድ እንደማልችል ነበር። ታዲያ እኔ ሲሆን ነው ህፃንሽ እንደ ጎበዝ በረኛ ተወርወሮ የሚይዘው? እኔም ግራ የገባኝ እሱ ነው። ከሱ ጋር በነበርኩበት ጊዜ ዶክተሮቹ የነገሩኝ መሃን እንደሆነ። ታዲያ እንዴት ሆኖ ነው ይሄ የሆነው? አላውቅም። በጣም ጨንቆኛል። ምን አይነት ጣጣ ውስጥ ነው የገባሁት? ሩት እንዴት ነሽ? ደህና ነኝ ዶክተር። ጤናሽ ጥሩ ነው? አዎ። እንግዲህ ወላጅ መሆን መታደል። ነፍሰ ጡር ነሽ። ከዚህ በኋላ ለጽንሱ ጤና ሲባል ራስሽን መንከባከብ አለብሽ። አንዴ ሸንፌ ልምጣ? ሳምነን አይቀርም ባክሽ። አንቺ ግን የምርም ዶክተር ብትሆኚ ሳያዋጣሽ አይቀርም። በኋላ አርግሻለሁ በሚል ሰበብ ያማረሽን በጠቅላላ እንግዲህ ማድረግ ነው። ግን በእናትሽ ጓደኛዬ እንደሆንሽ በምንም አይነት መንገድ ማወቅ የለበትም። አያሳስበሽ። ኧረ አፈር ስትቀማ ታየኝ። ምን ሆነ ነው? ምንም። ታዲያ ምንድን ነው አስሬ ሽንሽንት? አንተ ነህ እንደ ያረገዝከው? ይሻለኝ ነበር። ለራሴ አድጌ ያልጨረስኩ ልጅ ድንገት አባት ልትሆን ነው ስባል አይደለም ሽንትሽን ያጥወለውለኝስ የነሳኝ። ለማንኛውም ምን ራሽ መንታ ናቸው? አይዳይ ሁለት ልጅ በአንዴ። ኧረ አይደለም አትደናገጥ። እና ሌላ መርዶ ምንድን ነው? ዶክተር እንዳለችህ ልጁ ላይ ሽታ እንዳይወጣበት ያማረሽን በጠቅላላ ማድረግ አለበት። ያማረሽ ማለት ያማረኝ ማለት አሁን ለምሳሌ አንተ አፈር ስትቀማ ታምሮኛል። ምን? አፈር ስትቀማ ታየኝ። ደፋር ነሽ ባክሽ። ልጅ ሽታ እንዳይወጣበት ከፈለክ አድርግና ሳየኝ። አይደለም ሸፍቶ ጫካ ቢገባ እንኳን አይደለም አፈር ስኳር እንኳን አልቅምም። አልበዛም እንዴ? ያራስ ልጅ ሽታ በሽታ ሆኖ መልኩ ቢበላሽ ግን እኔን አይመስልም ብለህ መክሰስ አትችልም። እኔን የማይመስል ልጅ ወልሽ ታዲያ እጄን አጣምሬ እንድቀመጥ ነው? ይኸውልሽ እኔን የማይመስል ልጅ አልታቀፍም። ከወዲሁ ወቂያት። እንደዛ ከሆነ ምንህን አድርግ። ምን ላድርግ? ሳያስጠነቅቅሽ እያማረሽ ምን ላድርግ? አምሮትም እኮ ቅድመ ዝግጅት ይፈልጋል። አታደርግም? አላደርግም። አታደርግም? አላደርግም። አታደርግም? እሺ በቃ
በስመ አብ ወልድ አስደነገጥከኝ እኮ። ቆይ ለምንድን ነው እዚህ የፈራረሰ ስፍራ ይዘሽኝ የመጣሽው? እነዛ ሳማዎች ይታዩሃል? አዎ ይታዩኛል። ምን ላርጋቸው? አምሮኝ ነው። ኧረ ተይ አምሮትሽን በልክ አድርጊ። እሺ ሳማው ምን ያደርግልሽ? ለእኔ አይደለም ላንተ ነው። እኔ እኮ አንዳንዴ በጣም ነው የምታስቂ። ምንም የሚያስቅ ነገር የለም። ሹራብን ታውልቅና ጀርባክ ላይ ያንን ሳማ አስቀምጥብሃለሁ። በይ አሁን ከአምሮትሽ ይልቅ ልጁ ሽፈታ ቢወጣበት እመርጣለሁ። ወጣበትም አልወጣበትም አምሮኛል። ኧረ ተይ ጽዮን፣ ኧረ ተይ ሁሉም ነገር ልክ አለው። አትመልስልኝ እባክህ። ጥናቶች እንደሚያረጋግጡት አምሮት የሚባል ነገር የለም። ነፍሰ ጡሮች የባሎቻቸውን ልብ ለማቃጠል የፈጠሩት ተረት ነው ብለዋል። ጥናቱን ነው የምታምነው? ነኝ ጥናቱን እሱን ስትገረፍ ታወራዋለህ። እሺ ስልክሽ እየጠራ ነው። ማን ይላል? የማይታወቅ ቁጥር ነው። አንሳው። ስሚማ አና ነኝ። በሌላ ስልክ የደወልኩት እንዳይጠረጥር ብዬ ነው። ይሄ የውሸት እርግዝና ተስማምቶሻል? አታወሪም እንዴ? ውሸቷን ነበር። ውይ ማን ልበል? ሄኖክ ነኝ። በስመ አብ ወልድ አስደነገጥከኝ እኮ።